ይሄ ልጅ ወይ ጉድ እያስመሰለ ነው ወይስ ምን? 100 ብር ፈለግ? ፕሮግራሚንግ፣ እሱ ላይ ምን እየሰራህ ነው ወንድሜ? ምን አይነት አሰልቺ ጨዋታ ነው? 100 መንገዶች 100 ብር ለማግኘት። ሆን ብዬ ብሩን ባቆየውም አሁንም ገንዘቡን ያስታውሳል። ለ3 ወራት መጠበቅ ነበረብኝ። ምናልባት 2 ዓመት ብቆይ፣ ምክንያቱም ብልህ ሰው። ከዚህ ይልቅ ከመመለሴ በፊት 3 ዓመት መጠበቅ ነበረብኝ። ለራስህ እያወራህ ነው ወይስ ምንድን ነው? ይሄ ሁሉ ዝምታ ምንድን ነው? የቀልድ መጽሐፍ ውስጥ ነን እንዴ? አዎ እንግዲህ እኔ ታውቃለህ ወንድሜ። አዎ እኔ ረሳሁ። ማውራት ይበቃል። በጣም ይቅርታ፣ ገንዘብ የለኝም ወንድሜ። ቤተሰቤ ችግር ላይ ነው። ዋው፣ እንደዚህ ማለትህን ማመን አልችልም። በፍጹም አላምንህም። ምንድን ነው ይሄ? ይሄ ምንድን ነው? አዲስ ስልክ? እሺ። ይሄኛውስ? ይሄኛው አዲስ ጫማ? አዎ ይሄኛው አለ፣ ይሄኛውም አለ። ገንዘቡን ከየት አመጣ? የኔ ገንዘብ የት ነው? ፑንኪ፣ የእኔ ገንዘብ የት ነው? እሺ ወንድሜ፣ እሺ እመልስልሃለሁ። ገንዘቡን ከቦርሳዬ አወጣለሁ። ከዚያ ቦርሳውን ከፍተውና ከዛ ተመልከት፣ ቁልፉን ልክበት። ዋሌቴ ቁልፍ ነው። ይኸው ገንዘቡ። አወጣለሁ፣ ገንዘቡን አወጣለሁ። ተው ድራማውን። በመጨረሻ ገንዘቤ ተመልሶልኝ። ይሄ መታወቂያ ምንድን ነው? ፑንኪ፣ አንተ ምርጡ ሙስሊም አይደለህም። እንደገና እንሞክር።